እንዳልተፈጠረ ሆኜ ለማለፍ እየሞከርኩኝ ነው። ገባችሁ? አዎ ስድብ በዝቷል፣ ብዙ ነገር በዝቷል። እናቷን እየተሳደበ ነው። እየሳቃችሁ ያላችሁ ብሎ ትናገራላችሁ ከዚህ ቤት። ሁለተኛ ጊዜ ወደዚህ ቤት አትገቡ። ኦኬ ያ እናትየውን ተሳድበሃል፣ ዲስሪስፔክት አድርገሃል። እናትየውን ምናምን እየተባለ ያለው ነገር ዲስሪስፔክት ያደርጉት እናት የለም። ገባችሁ? ሰብ ሞዴሬተር ያላችሁ በሙላችሁ ኢየሱስ የሚስቁትን እንዳለ በብሎክ አወጣችሁ በሙሉ። ኦኬ እና እኔ የማንም ሰውን እናት ላይክ ዲስሪስፔክት አላደረኩም። የማንም እናትን አልተሳደብኩም። እናትን ሰድበሃል የሚል ነገርን አምጡልኝ፣ ይቅርታ አልጠይቅ ብያለሁ። ማንም እስካሁን አንድ ቪዲዮ ላይ ያመጣልኝ አይቻልም። ጆሮ ጌታ አይገባም። እሱ እኔ ጆሮ ላይ ነው ያደረኩት። ጭንቅላት ላይ ያለው ብዙ ችግር ማጣጣን ያለው እሱን ፍታ መጀመሪያ። እና የማንም ሰውን ዲስሪስፔክት የማንም እናትን ዲስሪስፔክት አላደረኩም። ኢቨን እናቴ ስትሰደብ፣ ቤተሰቦቼ ሲረገጡ፣ ህዝቤ ሲረገጥ፣ ማንነቴ ሲረገጥ አንድ ጊዜ ተናግሬ አላውቅም። ሁሉ ነገር እስኪ በሰላም ይለፍ ብዬ ትቼዋለሁ። እና በቃ ከአቅም በላይ የሆነ ነው። ቲና ደግሞ ብዙ ጊዜ አልፌሻለሁ። የሸሩምታ ልጅ ብለሽኛል። የ13 ዓመት ልጅ ደፍራ ወጥተህ ብለሽኛል። እህትን ደፍራ ወጥተህ ብለሽኛል። ልጅ አለ ከዱባይ የወለድከው ብለሽኛል። ቡሽቲ ነህ ብለሽኛል። ለአንቺ ዛሬ ሳልወድ ነው የጆሮ ጌጥ አድርጌ ያመጣሁት። ሁሉም የጆሮ ጌጥ ያደረገ ቡሽቲ አይደለም። ኦኬ አስተሳሰብሽ እንደዛ ስለሆነ ነው እንጂ ማንም ሰው የጆሮ ጌጥ ስላደረገ አይደለም ቡሽቲ የሚባለው። ሴታት ኢቨን ሁሉም ቪዲዮዎችን አንድ በአንድ አለ። ጥንብ አጋሚ ብለሽኛል። አጋሚ መሆኔን እንኮራበታለሁ እንጂ አለፍርበትም። ነገ አጋሚ ነኝ፣ ዛሬ አጋሚ ነኝ፣ ከነገ ወዲያ አጋሚ ነኝ፣ ሂወት ትግራዋይ ነኝ፣ አላፍርበትም። እና ለቀቅ አድርግኝ ከህይወቴ። ከልጅሽ ጋር ያለሽን ችግር ከልጅሽ ጋር መፍታት ትችያለሽ። ኦፍኮርስ መግባትም አልነበረብኝም፣ ካሁን በኋላም አልገባም። ከልጅሽ ጋር ያለውን ችግር ራስሽን መፍታት ትችያለሽ። ኦኬ እኔ የማንም ሰው ልጅ ሲነካ ስለማየት ስለማልፈልግ ነው። በእኔ አስተዳደግ ስለማስበው፣ በእኔ ቤተሰቦች ስለማስበው ልጅሽና ይቅርታ ጠይቂያታለሽ። እኔ ደግሞ ያልሰማሁትንና ያላየሁትን ነገር አልናገርም። የሰማሁትን ያየሁትን ነገር ነው። በአንድ ጊዜ በቀን አንድ ጊዜ ምግብ እየሰጠሻት ነበር ያልሽው እኮ ስላየሁ ስለሰማሁ ነው። ሁሉን ነገር ስለማውቅ ነው ማለት ነው። አሁንም እናቴን እንዳትነቂ፣ ቤተሰቦቼን እንዳትነቂ፣ ስሜ የሚባል ሶሻል ሚዲያ ላይ እንዳትጠሪኝ፣ እንድትጠሪኝ አልፈልግሽም። ነቨር ስሜን እንዳታነሺው። ከፈለግሽው ሰው ጋር ማውራት ትችያለሽ፣ ከፈለግሽው ሰው ጋር መሄድ ትችያለሽ። በቃ አንዳንዶቻችሁ ፋኒ ትዕግስተኛ ነው ምናምን። ፋኒ 7 ዓመት ስለተሰደበ ወይ 7 ዓመት ስለተረገጠ እኔ 7 ዓመት መረገጥ የለብኝም። አቅም የለኝም። እኔ በእኔ የሚመጣ ምንም ችግር የለውም። በቤተሰቦች ሲመጣ አልወድም። እኔ በጣም ነው የሚያመኝ፣ አልፈልግም። ገባችኋል? ኢቨን እናቴን ወታ የማታውቀው ሶሻል ሚዲያ ከስቶር እህቴ ያስገባችው ስቶር ስክሪንሻት አንስታለች። እናቴን ዘቅዝቃ ከና ግብረ አበሮች አሁን እየሳደበች ባለጌ እያለች ነው። ኦፍኮርስ እናቴ የተሰደበች ዝም ስላላልኩ ነው ባለጌ ሆንኩት። እናቴ የተሰደበች ዝም ስላላልኩኝ ልጅሽን በድለሻታ ስላልኳት ነው እናንተ ባለጌ እያላችሁኝ ያለችሁት እንጂ አንድ ስድብን አላመጣሁላትም። ከጠገቧ ራቂ ያልኳትን ደግሞ ስለምትመታ ስለማበል እዚህ ያላችሁ በሙላችሁ ሀበሻ እንደ ሀበሻ ለቅላቅ የለም። ሀበሻ ሲሞት ሰው ሲሞት ብቻ ናችሁ ጀስት ፎር እከሌ ፍትህ ለእከሌ የምትሉት። ሰው በህይወት እያለ ፍትህ እንዲያገኝ ጸልዩ አርጉ። ከሞተ ሞቶ ነው። ሰው ምንም ነገር አይጠቅመው። ኦኬ ሁሉም ሰው እኮ የየራሱ ቦታ አለው፣ የየራሱን ግዴታ አለው። አንድን ልጅ ስትወልደው እኮ የግዴታ ማሳደግ አለብህ። ነገ አንድን ሴት መንገድ ላይ ልጇን ይዛ እየሄደች አፒ ስታደርጋት ወይ ስትመታት እናቷ ነች ምን አገባኝ ቢል ሊሄድ ነው እዚህ ሀገር። እንደዛ የሚባል ነገር አይሰራም። አንድን ልጅ ስታሳድገው እኮ እስከ 18 ዓመት ሲሞላ በስነ ስርዓት እሱ እንደፈለገው እንጂ አንተ እንደፈለገው ልታሳድገው አይደለም። በተለይ እዚህኛ ደጅ ሀገር የምንኖረው ማለት ነው። እና ቲና አሁንም ተይ፣ ከቤተሰቦች የራቂ ወደ ፈለግሽበት ኦኬ አመለክታለሁ፣ ዲፖርት አደርጋለሁ ምናምን ብዙ ወር እያወራሽ ነው። አመልክሺ፣ ዲፖርት አድርጊ፣ እንደፈለግሽው አድርጊ። ስሜን ሶሻል ሚዲያ ላይ እንዳታነሺ። ከአሁን በኋላ ከአንቺ ጋር የምመላለስበት ምንም አይነት አቅም የለኝም።
በህግና በህግ እንጨርሰዋለን። ኦኬ ወረቀት የለኝም አልሽዋ። ያለሽበት ሀገር መጥቼ ደግሞ እኔ በወረቀት እንዴት አድርጌ እንደሚይዝሽ ያሳይሻለሁ። ወረቀት ያለኝና እንደሌለኝ የዛን ጊዜ ታኛለሽ። አንዳንድ ጊዜ ለፍቅር ብለን የምንከፍለው መስዋዕትነት ነገር ለእኛ ብዙ ዋጋ ነው የሚያስከፍል። እየተሰደብንበት እየታረገንበት ያለ ነው ለዚህ ብለን ነው። እናት ነሽ ብለሽ አክብሬሽ ይቅርታ ጠይቄሻለሁ። ልትይኝም አልቻልሽም። ኦኬ ምንም ያንቺን ነገር ምንም ነገር ያወጣሁት ነገር የለም። እኔ ቮይስ አላወጣሁልሽ፣ ጽሁፍሽ አላወጣሁልሽ፣ ምንም ነገር አላወጣሁት። ምክንያቱም የእናት ክብር ስላለኝ ኦኬ እንጂ ይህን ህዝብ ማለት ነው ምንም ሳያውቅ ስለሚደግፍ እንጂ በአንድ ጊዜ የሁሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ በደንብ አድርጌ ነው የማውቀው። በመሀል ልጅቷ ማርያም ከምራች ነው። በመሀል ልጅቷ ተሰቃየች። እንዲህ እኛ ምን አገባኝ ከነ ቤተሰቦቼ ጋር የምሰደገው سمو دريدر انتي سرح لكم نخلهم كحدكم ولادتي ويعرفكم سرحكم سرحوا وين نخلهم كحدكم راكت بزل خاطم بي خلطم حلا معتنا زغدا يا اخي مسيري مدريد سرحهم سرحوا سراچون سرون دريدر عاوز لهم خلاص كان يجي يمانن بيرن አልሰደብኩም የማንን እናትን አልሰደብኩም የማንን እናት ዲስሪስፔክት አላደረኩም ማንንም ሰው ቮይስ ሊያመጣልኝ አይችልም ማንንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም 21 ዓመትን በላሸታ ያልኩት ደግሞ የሰማሁትን ያየሁትን ስለሆነ ማለት ነው ምግብ በቀን አንድ ጊዜ ነበር ስሰጫት የምለው ደግሞ ስላየሁ ስለሰማሁ ያልሰማሁትን ነገር አላወራም ኦኬ አሁንም ነገም ሪስፔክት አለኝ በቤተሰቦቼ ስትመጪ ሪስፔክት የሚባል ነገር የለኝም እኔ ምክንያቱም የኔ እናት ትሁን አያቴ ትሁን ወንድሞቼ ይሁን አንድም ወጥተው ዴዝን አንቺንም ዲስሪስፔክት ያደረገ ሰው ስለሌለ ሶሻል ሚዲያ ላይ ማለት ከማንንም በላይ የሚናገሩ ሰዎች አሉ አይደለም እዚህ ሶሻል ሚዲያ ላይ በአካል እስከ 15,000 20,000 ህዝብ ሰብስበው የሚናገሩ ቤተሰቦች ነው ያሉ መናገር ጠፍቷቸው አይደለም ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ ሪስፔክቱን በእንትን ተጠቀሙበት በስነ ስርዓት ተጠቀሙበት ኦኬ አሁን ምንም ነገር ልነካሽ አልፈልግም ወይ ዞርኪ ምንም ነገር ማለት ነው ኢቭን በቃ የጌሚንግ ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለው ነው ያልሽው እሱ ኦኬ ምጪ ሚያዝያ 5 ምጪ ሚያዝያ 25 ምጪ አያገባኝም እኔ ስሜን የሚባል ሶሻል ሚዲያ ላይ እንዳታነሺ በቃ ስሜን የሚባል ነገር እንዳታነሺ ስለልጅሽ ነገር መከራከል ትችያለሽ መናገር ትችያለሽ እንደፈለግሽ ልጅሽ ነች ኦኬ ስለዚህ ስም ምንም ነገር እንዳታነሺ በቃ ከኔ ጋር ያለሽ ነገር እዚያ ቆም ምንም ነገር እንድትናገሪኝ ከኔ ጋር ሆነ እንድታወሪ አልፈልግም ኦኬ የራሳችን ህይወት አለን የራሳችን መንገድ አለ ሰውን ሪፖርት አድርጎልኝ አትበይ አንቺ ነሽ መክሰስ የምትፈልጊው ቀጥ ብለሽ መጥተሽ ኤምባሲ ላይ መክሰስ ትችያለሽ ማንም ሰውን ሂድ ክሰስልኝ ወይ ሪፖርት አድርግልኝ አይባልም ራስሽ በራስሽ መጥተሽ ሪፖርት አድርጊ ወይ ሪፖርት አድርጊ ኦኬ እና ሚያዝያ 28 ሰዓት 4 በኢትዮጵያ 4 ሰዓት ትገባለሁ ያንቺ የጌሚ ሰዓትና የጌሚ ቀን ነው ይሄ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማጣጣት ኦኬ እኔ የማንም ሰውን ድጋፍ የምፈልግ ሰውም አይደለም የማንም ሰውን እርዳታ የምፈልግ ሰው አይደለም ገባሻ በጌሚ ቀን ግቢ አያገባኝም ኦኬ ስሜን የሚባል ነገር እንዳታነሽኝ ወይት ሳይሞን ሲ በጣም የሚስጥራፍ ያልካን ሰው እንዳትካን አዛ እና እባክሽ አሁንም ተለመኝ ሰው በስነ ስርዓት እየለመንሽ ነው በቃ ተይኝ ከህይወቴ ውጪ እኔ ልጅሽ አይደለም አልወለድሽኝ ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈልግም ቤተሰቦች ይሰድበሻል ሊንዳ ኢቭን ያክስቴ ልጅ የምትይ ቪዲዮ አለ ኦኬ ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ ብለሽ ከጎናው እየሰማሻት ነበር ከጎና ቁጭ ብለሽ ማለት ነው እናቴን እየሰደበች እኔን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ ብለሽ ከሷ ጋር እየሰማሻት ነበር
አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ይስደባት እውነታቸው ናቸው ስላልሽ ማለት ነው። ኦኬ ብሮ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ። ኦኬ ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄ ለእኔ መውሰት ለጥቅም ብፈልጋት ኖሮ ወደዚህ ሀገር ቀጥ አድርጌ ማምጣት ነበር። ስላልፈለኩ ነው ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጫችሁ ከየት ለራሱ አላውቅም። ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበርን፣ አይዞሽ እያልናት ነበር። ኦፍኮርስ አውቃለሁ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው ሰው መሳደብ ይችላለሁ ብሎ። አንቺ ግን የቀረባ ሰው ነሽ። የቀረባ ማለው እንጂ ሆነሽ አትደውሉ እባካችሁ። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትንና በሰላም እንለያ። ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኝም። አልወደም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለነው፣ እስካሁን እየቀጠልን ያለ ነው። ባይኖረንም خلاص ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበለኝ። አንድ ደቂቃ ማይኖር አያትም። 10 ጊዜ ልወዳት ላፍቀራት ምንም አያገባኝም። ስለሱ ኦኬ አሁን ይወዳት ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ ራቅ ስላልሽኝ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላረግም። ስሜን እንዳታነሽ። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። በቃ የራስሽን እንትን ነገር አድርጊ። ኦኬ የራስሽን ነገር አድርጊ። በቃ የራስሽን ነገር አውሪ። የራስሽን እንትን አድርጊ። ሚያዝያ 28 ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይ፣ ስለ ልጅሽ ላይ አውሪ። አሁን ስለሱ ምንም ነገር ልልሽ አልችልም። እኔ ለምን ተናገርሽ ስለ ልጅሽ ለምን አልተናገርሽም ልልሽ አልችልም። ሚያዝያ 25 የሚሆን ሚያዝያ 20 ስለ እኔ ስም ሁለተኛ እንዳታነሺ ሶሻል ሚዲያ ላይ ገባሻ? በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርጌ ይሄ ሜሴጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታደርጋችን አንድ ወይን የኔ እናት እዚህ ያላችሁ 6600 ሰዎች አላችሁ። የኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኤቨር ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የ50 ዓመት ልጅ አይደለችም፣ የ42 ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ። በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም።
የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻ? ይሄን ሳላደርግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አድርጌ ደግሞ ምን እንደሚመጣ ስለማውቀው በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ ሁለት ቮይስ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይ በቃ። ከነ አክስትሽ ልጅ ነች፣ ከነ አጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን፣ ይህን ሁለታችሁን ማቆም አለባቸው። ሁለታችሁን ሶሻል ሚዲያ ላይ ስሜ እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ፣ ስለ የራስሽ ህይወት እንደፈለግሽ አውሪ። ባይ ዘ ዌይ ጋይስ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ በደንብ አድርጌ ስለማውቀው ከአሁን በኋላ ምንም ትዕግስት የለኝም። እኔ በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ ነቨር ኤቨር። የጌሜ ቀን ሚያዝያ 5 ነው በኢትዮጵያ ከምሽቱ 4 ሰዓት በኢትዮጵያ ማለት ነው የሚጀመረው። 3 ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ 3 ማለት ነው ሰዓት 8 ሰዓት ነው የምንገባው። ሁላችን ጋይስ ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን ስሜን እንዳታነሽ ወይዘሮ ቲና። አሁንም በሬስፔክት ነው እየመለስኩልሽ ያለሁት። አልሰደብኩሽም። የሰደብኩሽ ያለ ቪዲዮን ይቅርታ ልጠይቅሽ ብዬሻለሁ። ኦኬ ምንም አይነት ነገር አልሰደብኩሽም። እኔ ዲስሪስፔክትሽም አላረግኩሽም። ኢግኖር ላረጋት አልችልም ብሮ። ቤተሰቦቼ በሙሉ ተበጥጠዋል። ኦኬ አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እኩል ሚል አለብን እና ቴንኪ ሶማች ለሁላችሁ ነው የሚፈልገው መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን። የጌሙንግ እንዴት አድርጌ ነው ተው ብሮ እስኪ ንገረኝ። እንዲህ በሙሉ ቤተሰቦቼ እና ኒኮን እየተሰደቡ ነበር። ትንሽ ሰማች አለሚ እንዴት አድርጌ ነው ተው እያላችሁኝ ያሉት? ኦኬ ቤተሰቦቼ መረገጥ አለባቸው። እኔ ህዝብ ብሔር ሃይማኖት ተሰደብ አይታችሁን ታውቃላችሁ። እዚህ ሶሻል ሚዲያ ላይ ጎስኩል አንተ ነው የምትነግረኝ ስለዚህ ምርቴ ኖ ላይክ የጌሚንግ ቀን ሆን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው በደንብ አድርጌ ነው የማውቀው። እኔ ዝም ያልካችሁ ነው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ ይሄን ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለእሱ አዝነው አይደለም። ፎሎወሩ መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ፣ የቪው መጠቀሚያ ነው ያደረጓት ከነ ልጇ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም። ወይስ ለቤት ሰዎች ወይስ ለእኔ ላይፍን የሰው ቤት ሄጄ አውርቼ አውቃለሁ? ጎትተው ስለወሰዱኝ ነው። እዛም ቢዚ እየተሰደዎች ስለነበር ነው ያልኩት። አልሄድም። መናገር ብፈልግ የራሴን ቤት ከፍቼ እናገራለሁ። ማንም እንትን የሚለኝ ሰው የለም ብሮ። አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ለዴዚ ስል እየተውኩት ነው። በቃ ለዴዚ ስል ሁሉ ነገር እየተውኩት ነው። ለዴዚ ስል ነው እየተውኩኝ ያለሁት። እንዴ ለዴዚ ስል መሰለኝ እየተውኩኝ ያለሁት። እንደ ሌላ ቢሆን ከማንም በላይ እኮ እሳድባለሁ። እኔ ከማንም በላይ እኮ መልሳለሁ። የማንም ሰው እኮ በእርዳታም አልጠይቅም፣ በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው የሆኑ እየተሰደብን ዝም ያልኩት። ማንም ሰው የሀገሬ ልጅ ጠይቁት። እኔ አይደለም ቤተሰቦች የተሰደቡ ሀገር የተሰደቡ ዝም አለ።
ግን ሁሉ ነገር እስኪ ይቅር፣ ኦኬ ችግር የለውም ያልፋል። የሚያልፍ አይመስለኝም። እንዲህ ሆን የሚያልፍ ነገር አይመስለኝም። እና ወይዘሮ ሲና ከህይወታችን ከህይወቴ በተለይ ከወጣች ማለት ነው ከህይወታችን አለች ከህይወቴ ከወጣች በሰላም ውጭ አልወጣሽም። ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አለች ቀጥ ብለን በህግ ነው የሚፈታው። እናንቺ ምንም ነገር የምነጋገረው ነገር የለም ስለ አንቺ